ድሮ ካላሽንኮቭ ጥይት ከውጪ ነው የምንገዛው። ምንም ድብቆሽ የለም። እንደዛ ነው የነበረው። ኢቭን እዚህ በህዋት እና መንግስት ጦርነት ጊዜ ክላሽንኮቭ ከውጪ ነው ስንገዛ የነበረው። ጥይት የክላሽንኮቭ በጣም አሳፋሪ ነው በኢትዮጵያ የሚያክል አገር ደረጃ። ለዛውም ልንገዛ ስንል በስንት መከራ ብድግ ብሎ ማዕቀብ ይላል። ብድግ ብሎ ማዕቀብ ባይልህም ውስጥ ለውስጥ ማዕቀብ ይሰራብሃል። ብድግ ብሎ ማዕቀብ ይልሃል፣ ማዕቀብ ባይልህ ውስጥ ለውስጥ ማዕቀብ ይሰራብሃል ብለው የሸፋፈኑት ታሪክ ከአዘርባይጃን በሻንጣ ዶላር ይዘው የተመኙትን ጥይትና ክላሽ ለመግዛት የተገደዱበትን ሁኔታ ነው። በዚህም ከነሐሴ 22 2013 ጀምሮ ያለውን ስንመለከት በዚያን ዕለት 5 ጊዜ የቱርክ አየር መንገድ ከአዘርባይጃንና ከቱርክ የተገዙትን ጦር መሳሪያዎች ለመጀመሪያ ጊዜ አዲስ አበባ ሲያራግፍ እናገኛለን። እንደ ውሃ ቀጂ አዘርባይጃን የሚመላለሰው የብልጽግናው መንግስት የጠመንጃ ፍላጎቱ ግን በዚያች ግዢ ብቻ አልረካም። ኢትዮጵያውያን አዲስ ዓመት በሚቀበሉበት አገራችንን ሰላም ያድርግልን የሚል መልእክት በሚለዋወጡበት መስከረም 1 2014 ዕለት ከአዘርባይጃን ብቻ 1500 ዲሽቃ፣ 1500 ብሬን፣ 15000 ክላሽ፣ 22 ዙ 23 እንደገና ገዛ። ከ8 ቀናት በኋላ ማለትም መስከረም 9 2014 ከዚያው ከአዘርባይጃን 109 ኮንቴነር የዲሽቃ የዙ 23 የመትረየስና መሰል መሳሪያዎች ተተኳሽ ወይም ጥይት ገዝቶ አስገባ። ጥቅምት 26 2014 ደግሞ 85000 ክላሽ፣ 15000 መትረየስ፣ 1000 ስናይፐር ከአዘርባይጃን መንግስት ገዛ። ጥር 15 2014 ዓ.ም 48000 ኤኬ 103 የተሰኘውን ክላሽንኮቭ ሸምቷል። የኢትዮ ፎረም ምንጮች እንዳረጋገጡት ይህ ሁሉ ግብይት የሚከናወን የነበረው ገንዘብ በሻንጣ እየተጫነ ሲሆን ጦር መሳሪያውን ያጓጓዙት ደግሞ 3 አየር መንገዶች ናቸው። እነዚህም የኢትዮጵያ አየር መንገድ፣ የቱርክ አየር መንገድና ሲልክዌይ ኤርላይንስ ናቸው። በመግቢያችን ላይ ያነሳናት ከአብይ አህመድ ጋር በፎቶም የተመለከትናት የ41 ዓመቷ ሴት ታሪኳ ከሲልክዌይ ኤርላይንስም ጋር የሚገናኝ ነው። ሴትዮዋ ሌይላ አሊዮቫ ትባላለች። ይህች እንዲህ ባለው የጦር መሳሪያ ንግድ እንዲሁም ዓለም አቀፍ ወንጀል ላይ የተሰማራች የአዘርባይጃኑ ገዢ መደብ አባል የፕሬዝዳንቱ ልጅ የሆነች ሴት ታሪኳ ብዙ ነው። Layla Aliyeva, daughter of Azerbaijan's president and vice president of the Heydar Aliyev Foundation. ሌይላ አሊዮቫ የአዘርባይጃኑ ፕሬዝዳንት ልጅ ነች። የምክትል ፕሬዝዳንቷም ልጅ ነች። አባቷ ፕሬዝዳንት፣ እናቷ ደግሞ ምክትል ሆነው በሚመሯት ሀገር ላይ እሷ ቅምጥል ልጅ ብቻ አይደለችም። የተዋጣላት የጦር መሳሪያ አሻሻጭና ሻጭ፣ የቢዝነስ አስተዳዳሪና የካምፓኒዎች